በቡርኪና ፋሶ ምድር በምዕራብ አፍሪካ የዘመን አብዮት ነፋስ ሲነፍስ ከጥላ ስር ወጥቶ ብቅ ያለ አንድ ወጣት መሪ አለ። ስሙ ኢብራሂም ትራኦሬ። የሀገሩ ልጆች ሻምበል ብሎ የሚጠሩት፣ አንዳንዶች ደግሞ የብረት እጅ ያለው መሪ ሲሉ የሚገልጹት ይህ የ37 ዓመቱ ወጣት በዓለም መድረክ ላይ ቡርኪና ፋሶን በአዲስ መልክ የማስተዋወቅ ተልዕኮ ተሸክሞ ቆሟል። ታሪኩ የብዙሃንን ልብ የሚነካ ከባድ ውሳኔዎችንና ጥልቅ ስብዕናን የያዘ ልብ ወለድ ነው። የልጅነት ጩኸትና የተማሪነት ውጣ ውረድ። የሻምበል ኢብራሂም ትራኦሬ የህይወት መጀመሪያ በደቡብ ምዕራብ ቡርኪና ፋሶ በቦንኩይ መንደር ነበር። በ1988 ዓ.ም የተወለደው ይህ ልጅ ገና ከልጅነቱ ጀምሮ የሀገሩን መከራ በቅርብ ይመለከት ነበር። የኑሮ ውጣ ውረድ፣ የውጭ ኃይሎች ተጽዕኖ እና የሀገር ውስጥ የፖለቲካ ትርምስ በዓይኑ ይዘወተር ነበር። በቤተሰብ ውስጥ በተረጋጋ ሁኔታ ያደገ ቢሆንም የህዝቡ ድምፅ በውስጡ ይሰማው ነበር። ትምህርት ቤት በነበረበት ጊዜ በትጋቱና በዝምታው ይታወቅ ነበር። ብዙም አይናገርም፣ ነገር ግን ቃላትን በጥንቃቄ መርጦ ሲናገር መልእክቱ ጥልቅና ክብደት ያለው ነበር። በኡጋዱጉ ዩኒቨርሲቲ በጂኦሎጂ ትምህርት ሲከታተል የአእምሮ አድማስ በሰፊው ተከፈተ። እዚያ ነበር የአፍሪካን ታሪክ፣ የፖለቲካ፣ የኢኮኖሚና የምዕራባውያን የበላይነት ስውር ገጾች በጥልቀት የተረዳው። የተማሪዎች ማህበራት ውስጥ መሳተፍ፣ ለባልደረቦቹ መብት መቆም የወደፊት አመራሩን ፍንጭ ይሰጥ ነበር። የዚያን ጊዜ ቢሆን ብዙዎች የሚያዩት የማስተዋል ችሎታና ለፍትህ የመቆም ቁርጠኝነት ነበረው። ወደ ጦር ሜዳ መግባትና የአብዮቱ ጥሪ። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ትራኦሬ በድንገት የጦር ኃይል ለመቀላቀል ወሰነ። ለብዙዎች ያልተጠበቀ ውሳኔ ነበር። አንድ የዩኒቨርሲቲ ምሩቅ የጦር ሜዳ ለምን መረጠ? መልሱ ቀላል ነበር። ሀገሩ እየተሰቃየች ነበር። የሽብር ቡድኖች ሰላምን እያወኩ ህዝቡን እያፈናቀሉ፣ የመንግስት ተቋማት እየተዳከሙ ነበር። ትራኦሬ ዝም ብሎ ተመልካች ሆኖ መቀመጥ አልፈለገም። የለውጥ አካል መሆን ፈለገ። በጦር ኃይል ውስጥ በፍጥነት አደገ። በስልጣኖቹ ወቅት ባሳየው ብቃት፣ ዲሲፕሊን እና የማይናወጥ ቁርጠኝነት ጎልቶ ታየ። በተለይም በጸረ ሽብርተኝነት ዘመቻዎች ውስጥ ጥልቅ ሚና ተጫውቷል። በሳህል ክልል አሸባሪዎችን ለመመከት በተደረገ በርካታ ዘመቻዎች ግንባር ቀደም ነበር። ሞትን የተጋፈጠበት፣ የባልደረቦቹን ስቃይ ያየበት እና ለሀገሩ ነፃነት የማይናወጥ ቁርጠኝነት ያየበት ጊዜ ነበር። እያንዳንዱ የጦርነት ቀን፣ እያንዳንዱ የተወሰደ የትግል እርምጃ የኢብራሂም ትራኦሬን ስብዕና እየቀረጸ ሄደ። በ2020 ዓ.ም የሻምበልነት ማዕረግን ያገኘ ሲሆን የመሪነት ችሎታውም ይበልጥ ደመቀ። የስልጣን ኮርቻና የብቸኝነት ሸክም። መጋቢት 2022 ዓ.ም ላይ ነበር ሀገሪቱ ከባድ የደህንነት ችግር ውስጥ በምትገኝበት ወቅት ሻምበል ትራኦሬ የወጣት ጦር መኮንኖችን መፈንቅለ መንግስት አደረገ። ስልጣኑን የተረከበው ትራኦሬ ወዲያውኑ የሀገሪቱን ዕጣ ፈንታ በእጁ ያዘ። ዓላማው ግልጽ ነበር፤ ቡርኪና ፋሶን ከሽብርተኝነት ነፃ ማውጣት እና የውጭ የበላይነትን ማስወገድ። የፕሬዝዳንትነት ስልጣን ከባድ ሸክም ነው። በተለይ እንደ ትራኦሬ ያለ ስልጣንን በፈጣን ለውጥ የመጣ እና በከፍተኛ ጫና ውስጥ የሚሰራ መሪ። የብቸኝነት ሸክሙ ቀላል አልነበረም። የህዝብ በፊት የሚታየው ብርታትና ቆራጥነት የግል ህይወቱ ጋር ሲደመር ይህንን ሚና ለመወጣት ምን ያህል የግል ምቾትን እንደሰዋ ብዙዎች የሚዘነጉት ጉዳይ ነው። እሳቸው የግል ህይወታቸውን ከህዝብ እይታ የራቀ አድርገው መቆየታቸው ምናልባትም የዚህን ሸክም ከባድነት ሊያሳይ ይችላል። በየዕለቱ የሚወስዷቸው ውሳኔዎች በሚሊዮኖች የሚቆጠሩ ሰዎችን ህይወት የሚነኩ ናቸው። ይህ ደግሞ ታላቅ የአእምሮና የስሜት ጫና ይፈጥራል። አዲሲቱ አፍሪካዊ ማንነት። ትራኦሬ የአፍሪካን የወደፊት ዕጣ ፈንታ የሚወስነው አፍሪካውያን ራሳቸው እንደሚሆኑ በጥብቅ ያምናሉ። ከፈረንሳይ ጋር ያላቸውን ግንኙነት መቀነስ፣ ከሌሎች የአፍሪካ ሀገራት ጋር አዲስ ትብብር መፍጠር፣ ለምሳሌ የሳህል ግዛቶች ህብረት መመስረት ለዚህ እምነት ማረጋገጫ ናቸው። ንግግራቸው ሁሌም የአፍሪካን ክብር፣ ራስን በራስ የመወሰን መብትና የባህል ብዝሃነትን ያጎላል። ይህ አቋም የቡርኪና ፋሶን ብቻ ሳይሆን የመላው አፍሪካን አዲስ የራስ መተማመን የሚያንጸባርቅ ነው። ትራኦሬ ለሀገራቸው ወጣቶች ተስፋና መነሳሳት ሊሆኑ እንደሚችሉ ያምናሉ። የምዕራባውያንን ሞዴል ሳይከተሉ
የራሳቸው ማንነትና ሴቶች ጠብቀው ሊያድጉ እንደሚችሉ በስተጀርባም ቢሆን ለሀገራቸው አባቶችና ቅድመ አያቶች ክብር የሚሰጡ ለጥንታዊ የአፍሪካ ጥበብና እሴቶች ቦታ የሚሰጡ መሪ እንደሆኑ ይታመናል። ከትችት በላይ ያለው ራዕይ በዓለም አቀፍ መድረክ የትራኦሬ አቋም በርካታ ትችቶችንና ጥያቄዎችን አስነስቷል። በተለይም ከምዕራባውያን አጋሮች ጋር ያላቸው ግንኙነት ላይ ያለው ጥንቃቄና የሩሲያን ቅርበት መፈለጉ አነጋጋሪ ሆኗል። ሆኖም እሳቸው ግን ለዚህ ሁሉ ትችት ደንታ የሌላቸው ይመስላል። የእሳቸው ዋና ትኩረት የቡርኪና ፋሶን ደህንነትና ልማት ማስቀደም ነው። እኔ ለጭብጨባ አልኖርም በማለት በግልጽ አስታውቀዋል። እኔ የምኖረው ለሀገሬና ለሕዝቤ ነው። ይህ ንግግር የአፍሪካ አዲስ የራስ መተማመንና የሉዓላዊነት ጥያቄን የሚያንጸባርቅ ነበር። ያልተፈታው ምዕራፍና የወደፊት ተስፋ የኢብራሂም ትራኦሬ ጉዞ ገና በመጀመር ላይ ነው። ከፊታቸው በርካታ ፈተናዎች አሉ። የሽብር ስጋት፣ የኢኮኖሚ ችግሮችና የፖለቲካ አለመረጋጋት። ሆኖም እሳቸው የቡርኪና ፋሶን ሕዝብ ከአዲስ ተስፋ ጋር በማገናኘት ላይ ናቸው። ታሪካቸው የአንድ ወጣት መሪ የብረት እጅና የውስጥ ፍጥጫ፣ ለሀገሩ ነፃነትና ክብር የሚከፍል መስዋዕትነት ከዚህ ቀደም ታይቶ የማይታወቅ መልኩ የተገለጠ ነው። ሻምበል ትራኦሬ የቡርኪና ፋሶን ብቻ ሳይሆን የመላው አፍሪካን ታሪክ በአዲስ መልክ ላይ እየጻፉ ነው። የዚህ ልብ ወለድ መጨረሻ ምን ይሆን? ቡርኪና ፋሶ በእሳቸው መሪነት ወደ ሰላምና ብልጽግና ትደርስ ሲሆን? ይህንን መልስ የሚሰጠው ጊዜ ብቻ ነው። ይህንን አስደናቂና አስተማሪ ታሪክ ከወደዳችሁ ላይክ በማድረግ ይህንን ታላቅ መልእክት ለሌሎች በማጋራት ገንቢ አስተያየታችሁን ከስር በመጻፍ ቤተሰባችንን ይቀላቀሉ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው።